በምን ስልጣን ይህን ታደርጋለህ በሚል ርዕስ ትንሽ እንማማራለን። ይህን ስልጣን በምን ነው የምታደርገው? በምን ስልጣን ነው አንተን እየሰራሃቸው ያለው ነገር የምታከናውነው በምን ስልጣን ነው ብለው ጸሐፍት ፈሪሳውያንና በምኩራቡ የነበሩ ሽማግሌዎች ትልልቅ ሰዎች ተሰብስበው ኢየሱስን ጠየቁት ይላል። ትናንትና የዕለቱ መምህር እንዳስተማሩን ሰኑይ የምን ቀን ነበር የተባለች? መርገመ በለስ። ምንድን ነበር? ሕማማት። እነዚህ ዕለታቶችን አስታውሷቸው ለወደፊት። ሰኞ መርገመ በለስ፣ ዛሬ ማክሰኞ አይደለም? መርገመ በለስና አንጾተ ቤተ መቅደስ። ዛሬ ደግሞ ማክሰኞ ደግሞ ሊቃውንቱ ምን ብለው ሰርተውልናል? የጥያቄና የትምህርት ቀን። የጥያቄና የትምህርት ቀን፣ ጌታ የተጠየቀበት እሱ ደግሞ ያስተማረበት ቀን። በአጠቃላይ ይሄ ሳምንት ሰሙነ ሕማማት ይባላል። ምን ይባላል? ምን ይባላል? ሰሙነ ሕማማት። ሰሙን ማለት ምን ማለት ነው? ሳምንት ማለት ነው። ጥሩ ነው። ሳምንት ማለት ነው። መነሻ ግሱ ሰመነ፣ ስምንት አደረገ ከሚል የግዕዝ ቃል ይወጣል። የግዕዝ ቃል ነው። ስምንት አደረገ። ከበዓለ ሆሳዕና ከሰዓት በኋላ ጀምሮ እስከ ሌሊት የጌታን ትንሣኤ እስከምናውጅበት ሰዓት ያለው ጊዜ ሰሙነ ሕማማት፣ የመከራ የሕማም ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተቀበለውን መከራ በለበሰው ሥጋ ለብሶ አካላዊ ቃል ኢየሱስ ክርስቶስ ለእኛ ሲል የታመመውን ሕማም እያሰብን በጾም በጸሎት በስግደት በሐዘን በልቅሶ የምንሰነበትበት ሳምንት። እነዚህ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እነዚህ ዕለታት ጌታዬ ወይ ለእኔ ስትል ይህን ሁሉ በለበስከው ሥጋ ይህን ሁሉ ሕማም ታመመልኝ፣ ይህን ሁሉ መከራ ተቀበልልኝ እያለ የምናስብበት ሳምንት ዕለታት ናቸው። በሰሙነ ሕማማት ያሉት ዕለታት ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ በዓመተ ፍዳ በዓመተ ኩነኔ ይመሰላል። ለዚህ ነው በቤተ ክርስቲያን ስርዓት ሐሙስ ጌታ ከዚህ ኅብስት ብሉ ከዚህ ጽዋ ጠጡ ትድናላችሁ የሚለውን ምስጢረ ቁርባንን ከመሰረተበት ቀን በስተቀር ቅዳሴ የለም። እንደምታውቁት በዛም ኑዛዜ የለም፣ መስቀል ማሳለም የለም እና ለወጥ ይላሉ ስርዓተ የአዲስ ኪዳን ስርዓተ ቤተ ክርስቲያን የምንፈጽማቸው ድርጊቶች በዚህ ሳምንት አይከናወኑም። ለምን? እንደ ብሉይ ኪዳን እንደ ዓመተ ፍዳ እንደ ዓመተ ኩነኔ አስባ ነው ቤተ ክርስቲያን እችን ሳምንት የምታሳልፈው። ስለዚህ ልጆቼ ሁላችንም ስንሰግድ ጌታ ለእኛ ሲል አክሊለ ሦክ እንደደፋ በህሊናችን እያሰብን ጌታ ለእኛ ሲል በጅራፍ ሲገረፍ እያየነው ሲገረፍ ጀርባውን በጅራፍ ገርፈው
ስጋው ተበጣጥሶ አጥንቱ እስከሚታይ ድረስ ደም ሲወጣው እያየ ያን ፍቅሩን እያየ ሲቸነከር እያየ ምራቅ ሲተፋበት በህሊናችን ስለን ሕማማቱን ለእኛ ሲል የተቀበለውን ሕማም መከራ እያሰብ ምን ሰነበትበት ሳምንት ነው። እግዚአብሔር አምላካችን በቸርነቱና በምሕረቱ ዛሬም ቢሆን በማወቅ ባለማወቅ በስተት በድፍረት በመዓል በሌሊት በስጋ ባህሪ ጠባይ የሚመጣብንን ዕዳ ሁሉ መድኃኔዓለም ዕዳችንን ያስወግድልን። ይህን ካለ እንግዲህ የዛሬው ማክሰኞ የትምህርት ወይም ደግሞ የጥያቄ ቀን ነው ብለናል። እሁድ ጌታችንና መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ አንድ የሰራው ስራ ነው። ምንድነው የሰራው? ወደ ቤተ መቅደሱ ሲገባ ሕፃናት ሆሳዕና በአርያም እያሉ የሚበዛው ውስጥ ልብሱን እያነጠፈ ዘንባባ ይዞ ቅጠል ለምለም እያነጠፈ ሆሳዕና በአርያም ከአርያም ከላይ የመጣ በእግዚአብሔር ስም የመጣ የተገለጸ መድኃኒታችን ድህነታችን ደረሰ፣ የሰው ድህነት ደረሰ እያሉ እየዘመሩ ወደ ቤተ መቅደስ ሲገባ ነጋዴዎችን አገኘ። ነጋዴዎች ንግዳቸውን ደርድረው ሱቃቸውን ከፍተው መደባቸውን ሰርተው አልጋቸውን ዘርግተው የተለያየ ሸቀጣሸቀጥ ሲሸጡ ሲለውጡ አገኛቸው። በዚህ ጊዜ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ጅራፍ አንስቶ ነጋዴዎችን እየገረፈ ከመቅደስ አስወጣቸው ይላል። በቤተ መቅደስ ዙሪያ ዛሬም በፍርሃት ልንመላለስ ይገባናል። አንደበታችንም ዓይናችንም እግራችንም ሕይወታችንም እግዚአብሔርን በመፍራት በመንቀጥቀጥ ሊሆን ይገባል። ልጆቼ ቀጥሎ መደርደሪያቸውን፣ መደባቸውን፣ አልጋቸውን፣ ሱቃቸውን አፈራረሰ። ይህ ሁሉ የቤተ ክርስቲያን ሽማግሌዎች፣ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ የምኩራቡ አለቆች ሁሉ አይተው ደነገጡ። አረ ምን አይነት ይሄ ማን ነው አሉ፣ ደነገጡ። ነጋዴዎች የታፈሩ ናቸው፣ ማንም አይነካቸውም፣ ሀብታሞች ናቸው። እነዛን አስወጣቸው ከግቢ። ሸቀጣሸቀጥ መለወጫ መሸጫውን እሱን ነቃቅሎ ጣለ። ይሄ ሁሉ ነው የሆነው። ይህን ሰርቶ ቤቴ የጸሎት ቤት ናት ብሎ እቺን ዛሬ እኔና እናንተ ምንጸልይባትን መስዋዕተ እግዚአብሔር ምንሰዋባትን ስጋው ደግሞ ምንቀበልባትን ምንድንባትን ሀብተ ወልድና ስመ ክርስትና ምናገኝባትን የዛን ጊዜ በመቅደሱ ታቦቱ አለ። ሙሴ የተቀበለው የቃል ኪዳን ታቦት አለ። መሰዊያው አለ። ማዕጠንቱ አለ። ካባው አለ። ንዋያተ ቅድሳቱ፣ መቅደሱ፣ ድንኳኑ፣ ምኩራቡ ሙሉ ነው። ያንን አልነካው። ያ የቤቴ የጸሎት ቤት ነው። በዚህ ቤት ጸልዩ፣ በዚህ ቤት ስገዱ፣ እኔ ስግደታችሁንም ጸሎታችሁንም መዝሙራችሁንም እቀበላለሁ፣ እሰማለሁ። እንዲህ አይነት ስራ ግን አትስሩ በቤቴ አለና ጠራርጎ አወጣ። በበነገታው ሰኞ ደግሞ ከመቅደስ ወጥቶ ሲሄድ ስጋ ለብሷልና ተራበ ይላል። ተራበ፣ ለእኛ ሲል ተራበ መድኃኔዓለም ክርስቶስ። ስለዚህ ለምለም የሆነች በለስ አየ። ጭፍቅ ያለ ቅጠል ያላት ናት፣ አረንጓዴ ናት፣ ላይን በጣም ታምራለች። በእስራኤል ልማድ በለስ ይበላ ነበር፣ ምግብ ነው ይበላል። በሀገራችንም በኢትዮጵያ በአንዱ ክፍል ቁልቋል የሚባል አለ፣ እንደ በለስ የሚበላ እንደሱ ያለ ነው በለስ ማለት።
እና በእስራኤል ልማድ በለስ ፍሬ አላት። ለቅሞ ሰው ይመገባል ከዛ። ስለዚህ እችማ በጣም ብዙ ፍሬ ይኖራታል ብሎ ወደ ዛፏ ተጠጋ። ፍሬ ግን የላትም ይላል። ፍሬ ግን የላትም ይላል። ልጆቼ በክርስትናው እየኖርን ቃሉን እየሰማን ቅዳሴውን እየተከታተል ቂም ቋጥረን ብንኖር እንደ ዛፏ በረከት ይጠፋብናል። ቂም አያስፈልግም ልጆች። ክፋት፣ ምቀኝነት አያስፈልግም። መለያየት ሁሉ አያስፈልግም። መጣላት፣ መጨቃጨቅ ሁሉ አያስፈልግም። እነዚህ የመንፈስ ፍሬዎች ስላልሆኑ ያቺ በለስ ብሂል ቤተ እስራኤል በለስ ብሂል የእስራኤል ቤት የእስራኤል ሕዝቦች በአብርሃም እምነት እግዚአብሔር የሚያመልኩ እግዚአብሔር የሚከተሉ፣ በአንጻረ በለስ ደግሞ ኃጢአታችንን በደላችንን ነው የዕለቱ ትምህርት አስተምረውናል። የዕለቱ መምህር የረገማት ያስወገዳል። ነገር ግን እግዚአብሔር ከእያንዳንዳችን ፍሬ ይፈልጋል። የፍቅር ፍሬ ይፈልጋል። የትህትና ፍሬ ይፈልጋል። ክርስቲያናዊ ጠባይ ፍሬ ይፈልግብናል። ልጆች ክርስቲያናዊ ጠባይ ምንድን ነው? መቻቻል፣ አንዱ ሲያጠፋ መቻል፣ ማሳለፍ፣ መታገስ፣ መውደድ፣ ዝም ብሎ በነፃ መውደድ። አዳምን የወደደው ክርስቶስ ምን አድርጎለት ነው? አምላክነቱን ሽቱ እኮ ነው። ግን ወደደው። አዳም ልጅ ወዴት ነው የሚል የፍቅር ድምፅ ነው ያሰማው። በለሷ እያንዳንዳችን ልጆች እግዚአብሔር የፍቅር ፍሬ እንዲህ አይነት የስግደት እንዲህ አይነት የመዝሙር እንዲህ አይነት የጸሎት እንዲህ አይነት የምስጋና ፍሬ ይፈልግብናል። እቺ ሳምንት ደስ ስትል ልጆች እንደዚህ ተሰብስበን እንደዚህ ውሃ እየጠማን እንደዚህ እንጀራ እየራብን ምግብ እያስፈለገን ግን ሳንበላ ውሃ እየጠማን ግን ሳንጠጣ ማረፍ እየቻልን ግን ሳናርፍ እግዚአብሔርን ማመስገን እንዴት ደስ ይላል። ግን ደግሞ ኑሮ አለ። ደግሞ ዝም ብሎ እንደ አዳም እግዚአብሔር አሁን ቢያኖረን ደግሞ ጥጋባችን መከራ ነው። አሁን ዝም ብለን እዚህ እንደ አዳም ሄዶ አዳም ብርቱካኑን፣ ትሩንጎውን፣ የሚበላውን ማንጎውን፣ አትክልቱን፣ አዝሪቱን፣ ማሩን፣ ወተቱን የፈለገውን በገነት ሳይሰራ ለ7 ዓመት ብርሃን ለብሶ ብርሃን ተጎናጽፎ ነው የኖረው። እቺ ምድር እንደዛ ብትሆንልን ምንረግጠው ምድር ሁሉ ምግብ፣ ምንረግጠው ምድር ሁሉ ገንዘብ፣ ቤት ኪራይ ባንቸገር፣ ዕዳ ባይኖር፣ ችግር ባይኖር ዝም ብሎ እግዚአብሔር የሚበድበን ጥጋባችን ነው ያስችላል። እንደዚሁ እየሰራን እንኳን እንደዚሁ ተወጣጥረን እንደዚሁ ተጨናንቀን እንኳን ሰላም የለንም። ጥጋበኞች ነው። በእግዚአብሔር እናምጻለን። የሰማነውን ቃል ተግባራዊ አናደርገው። ልባችንን ልከኛ አንሸነፍም ለእግዚአብሔር ቃል። አያችሁ ግን እንዴት ደስ ይላል እንደዚህ ማመስገን ሁሉ ጊዜ። እና ያችን በለስ ምንም ፍሬ ሲያጣባት ረገማት ይላል። ወዲያውኑ በለሷ ደረቀች። ይህን ጥያቄ ነው የጠየቁት። ትናንትና በመቅደስ ተገኝተ ነጋዴዎች በጅራት ገርፋ አስወጣ፣ እንደገና ሱቃቸውን አፈራረስከው፣ መደባቸውን ገለባበትከው፣ አልጋቸውን ሰባበርከው፣ የሚሸጡበት የሚለውጡበት። ደግሞ አሁን እችን አትክልት ፍሬ ለቅመን የምንበላባት ነው ረግማ አደረካት። ለመሆኑ በምን ስልጣን የምታደርጋት ነው? ጠየቁት። ክርስቶስ አመጣጣቸውን ተንኮላቸውን አውቆታል። የተወደዳቸው ክርስቶስ ቤተሰቦች እናንተ አሁን እዚህ ከተማ ሄዳችሁ ያንዱን ሰው ሱቅ መዝጋት ትችላላችሁ? መልሱልኛ። ማትችሉ ከሆነ መልሱልኝ። አትችሉ። ሲቲ ካውንስሉ ግን ይችላል፣ መንግስት ይችላል። አያችሁ ጌታውን የሰራው ስራ የመንግስትን ስራ ነው። ነጋዴዎች ልክ አይደላችሁ ነው ገርፎ አስወጣቸው። እሱ ብቻ ነው ሱቃቸውን አፈራረሱ። አሁን ፈሪሳውያን ከሮማውያን
ባለስልጣን ጋር እንዲጣላ ነው የፈለጉት። ጥያቄያቸው ከመንግስታት፣ ከባለስልጣናት፣ ከወታደሮች፣ ከሹሞች ጋር ለማጣላት ነበር ዓላማቸው። እና በምን ስልጣን ነው በእኔ ስልጣን ያረው ቢላቸው ለቄሳሩ ሄደው ይሄው ነጋዴው እኮ እናንተ ነበራችሁ እንትኑን የምትሰርዙት የንግድ ፈቃዱን እኮ የምትሰርዙት እናንተ እኮ ንቋችኋል። ነገ እኮ ሊነግስ ነው፣ እናንተ ሊያባርር ነው፣ ወንበራችሁ ሊቀመጥ ነው ብሎ ኢየሱስን ሊያሳስቡት ፈልገው። ክርስቶስ ግን አምላክ ስለሆነ አመጣጣቸውን ስላወቀ ምን አለ? ኦኬ እኔ የጠየኳችሁን ጥያቄ አሁን መጠየቃችሁን ከመለሳችሁልኝ በምን ስልጣን ነጋዴዎችን በጅራፍ ገርፌ እንዳስወጣው፣ ሱቃቸውን እንዳፈረሱ፣ ወንበራቸውን እንደገለባበጥኩ እነግራችኋለሁ። የዮሐንስ ጥምቀት ዮሐንስ እኔ ከመምጣት በፊት ያጠምቅ ነበር። የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር? በዚህ ጊዜ የሚመልሱት አጡ። ከሰማይ ነው ምንል ለምን አላመናችሁበትም ይለናል። ከሰው ነው ምንል ደግሞ ህዝቡ ይወግረናል። አናውቅም አሉ። እንግዲህ አስኔም በምን ስልጣን ይህን እንደማረግ አላውቅም ማለት አያችሁ። የተወደዳችሁ ምዕመናን ከዚህ ከዛሬው ከማክሰኞ ከትምህርትና ከጥያቄ ትምህርቱ ምንማረው ምንድን ነው? አንደኛ አሁን ሳንጠይቅ የሰማነው ነገር የገመትነው ነገር ሳንጠይቅ ሳናጣራ ከወንድማችሁ ጋር መጋጨት መጣላት የለባችሁም ልጆች። የሰማችሁ በጣም አብዛኛው ሰው እከሊትና እከሊትን እንዴት አድርገን እናጣላቸው ብለው ነው ሚሰራ። ይሄ ነው እንግዲህ ክርስቲያናዊ ጠባይ። በለሷ ፍሬ የላትም ማለት ይሄ ነው። ክርስቲያን ሆኖ ሰውን ያስታርቃል እንጂ እንዴት ያጣላል? ልጆች እየሰማችሁ ነው? አዎ እንደዚህ የሚሉ ሰዎች አሉ። እንዴት እናጣላቸው? እነዚህ ሰዎች ይዋደዳሉ። እንዴት እናለያያቸው? ክርስቶስን የፈሪሳውያን ጥያቄ ስለ ነጋዴዎች ገዷቸው አይደለም፣ ስለ በለሷ ገዷቸው አይደለም። እንዴት አድርገን ከሮማ ባለስልጣናት ጋር ኢየሱስን እናጣለው ብሎ። ስለዚህ የምትሰሙትን የምትጠረጠሩትን ነገር በጸሎት ቀስ ብላችሁ ማዳመጥ ያስፈልጋል። ልጆች ቢሆንስ ምንድነው የምናደርገው? ሆኖ ብናገኝ ምንድነው? ይቅርታ ከኛ የሚጠበቀው። ሌላው የትምህርት ቀን ነው፣ የጥያቄ ቀን ነው ብለናል። ሁልጊዜ ስለ መንፈሳዊ ህይወታችን ተማሪዎች ነው። ሁልጊዜ ስለ መንፈሳዊ ነገር ተማሪ ነው መሆን ያለብን። ሁልጊዜ ደግሞ ያልገባንን ነገር ደግሞ ጠያቂዎች ነው መሆን ያለብን። እና የተወደዳችሁ የክርስቶስ ቤተሰቦች ጠላታችን ዲያብሎስ ሰይጣን እንዴት አድርጌ ከእግዚአብሔር ጋር ላራርቃቸው ብሎ ነው ስራ የሚሰራው ደግሞ በቅርብ በሩቅ በምናምን በአጠቃላይ እርስ በርሳችን ነው የሚሰራው። ስለዚህ ክርስቲያን ብልህ መሆን አለበት፣ ጥበበኛ መሆን አለበት። ጭራሽ ክርስቲያን አሉ የሚባል ነገር መቀበል የለበትም። ቢያይ እንኳን ክርስቲያን ቢያውቅና ቢያረጋግጥ እንዲጸልይ የተፈቀደለት። ስለዚህ ፈሪሳውያን ሰዱቃውያን ቀምመው አስተካክለው ነገሮችን በደንብ አገናኝተው ይገርማቸዋል። አንዳንድ ሰዎች ውሸት የሆነውን ነገር አቀነባብረው ሲያወሩ ያፈርሳሉ። ይገርማቸዋል። በደንብ አድርጎ ነው የሚሰሩት፣ በደንብ አስተካክለው እና ፈሪሳውያን ኢየሱስ ክርስቶስን
ከሮማ ባለስልጣናት ጋር ለማጋጨት ጥያቄ ተጨንቆ ፈጥሮ ነው። ጥያቄ ተጨንቆ ፈጥሮ ማለት ነው። እሱ ግን አምላክ ነውና አመጣጣቸውን ስላየ ልባቸውን የሚያነብ ልብና ኩላሊትን የሚያነብ አምላክ ስለሆነ እኔ የምጠይቃችሁን ጥያቄ ከመለሳችሁልኝ እኔም በምን ስልጣን ይህን እንደማረግ እነግራችኋለሁ አላቸው ይላል። የተወደዳችሁ የክርስቶስ ቤተሰቦች እግዚአብሔር አምላክ ሕሊናችንን አይምሯችንን ይባርክልን። ሕሊናችን አይምሯችንን ከባረከልን ከብዙ ክፋትና ጥፋት እግዚአብሔር መንፈስ ቅዱስ ይጠብቀናል። ይሄ በዓል እንግዲህ በአጠቃላይ የነፃነት የድል በዓላችን ነው። ይሄ ሳምንት ጠቅላላ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ነፃ ለማውጣት ስለታመነ መከራ ስለተቀበለ እኛን በድል አድራጊነት በዲያብሎስ ላይ ስልጣን ሊሰጠን ልጆቹ ሊያደርገን የዲያብሎስን አሰራር ሊያፈራርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጦ ስጋ ለብሶ ባልጠረጠረው መንገድ ስጋን ተዋህዶ ሰው መስሎ እስከ እግረ መስቀሉ ድረስ አቅርቦ ዲያብሎስን የሻረበት እኛን የሾመበት እኛን ነፃ ያወጣበት ትልቅ በዓል ነውና ክብርና ምስጋና ለሱ ለአምላካችን ይሁንልን። ሱባኤያችን በሰላም ያስፈጽመን፣ ለብርሃነ ትንሣኤው ጠብቆ ያድርሰን። እግዚአብሔር ከሁላችን ጋር ይሁን። ለጸሎት እንነሳ።